ዩቲዩብ ቻናል ተከታዮች እንዴት አላችሁ? እኔ በጣም ደህና ነኝ። ቻናሌን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ የቻናሌ ቤተሰብ ሁኑ እላለሁኝ። ይህ ቪዲዮ ለሌሎችም እንዲዳረስ እንግዲህ ሰብስክራይብ በማድረግ አዳርሱልኝ እያልኩኝ ለዛሬ ይዤላችሁ የመጣው ፕሮግራም እንግዲህ የአረንጓዴ ሳሙና ለፀጉራችን የሚሰጠውን ጥቅም ወይም ለፀጉራችን እድገት የሚሰጠውን ጥቅም ይዤላችሁ መጥቻለሁ። እስከ ፕሮግራም ፍጻሜ ድረስ እንግዲህ አብራችሁን ቆዩ። ግሪን ሶፕ ወይም አረንጓዴ ሳሙና ተፈጥሯዊ የሆነ ከእጽዋት ሻምፖ የተዘጋጀ በመሆኑ የፀጉር መውደቅን ለመቀነስ እንዲሁም ፎሮፎርን በመዋጋትና እንደ ኡስማን ሳርና ፕላቲክላደስ የሆኑ ያሉ እጽዋትን በመጠቀም አዲስ የፀጉር እድገትን ለማነቃቃት የተመረተ ታዋቂ ተፈጥሯዊ ሳሙና ነው ማለት ነው። እንዲሁም ተስማሚ የሆነ ጠንካራ ሳሙና ነው ማለት ነው። ይህ ሳሙና እንግዲህ ፀጉርን በሳምንት ውስጥ በማሳደግ እንዲሁም የተለያዩ ፎሮፎሮችን በማስወገድ ከራስ ቅላችን ላይ በማስወገድ ማለት ነው ጥሩ የሆነ የራስ ቅል እንዲኖረን እንዲሁም ፀጉራችንን በሳምንት ውስጥ በማሳደግ የሚጠቅም ተፈጥሯዊ ሳሙና ነው። ይህ ከሰልፌት የጸዳ ከእጽዋት የተቀመመ በመድኃኒቶች የበለጸገና የፀጉር ስርን በሚያጠናክርበት ጊዜ ጭንቅላታችንን ለማጽዳት የሚጠቅም ነው ማለት ነው። እንዲሁም ቁልፍ ንጥረ ነገሮችና ጥቅሞች አሉት። ይህ ግሪን ሶፕ ወይም ደግሞ አረንጓዴ ሳሙና እንግዲህ ኡስማን ግራስ እና ፕላቲክላደስ ኦሪየንታሊስ እንዲሁም ወፍራም ጠንካራ ፀጉርን በመስጠት የፀጉር ከረጢቶችን በማነቃቃት የታወቁ ናቸው ማለት ነው። እንዲሁም ዝንጅብልና ጂንሰንግን ወይም የደም ዝውውርን በማሳደግ ይህም የፀጉር እድገትን ያበረታታል ማለት ነው። እንግዲህ በውስጡ የጀጀባ ኦይል እና አቮካዶ ኦይል እርጥበታማና ደረቅነትን በመቀነስ በውስጡ የሚጠቅሙ ንጥረ ነገሮች አሉት ማለት ነው። እንዲሁም እንደ አንቲኦክሲዳንት ሆኖ የሚሰራ አንጸባራቂነትን በመጨመር ጥሩ የፀጉር ዘለላ እንዲኖረን የሚያደርግ ተፈጥሯዊ ሳሙና ነው ግሪን ሶፕ ወይም ደግሞ አረንጓዴ ሳሙና ማለት ነው። እንዴት መጠቀም እንደሚቻል እንግዲህ ስናይ ፀጉራችሁን በአረንጓዴ ሻምፖ በመታጠብ እንግዲህ ፀጉራችሁን በማድረቅ ይህን በቀጥታ ወደ የራስ ቆዳና ፀጉር በመቀባት ወይም ደግሞ ይህን አረፋውን ማለት ነው በመጠቀም የበለፀገ ፀጉር እንዲኖረን ማድረግ እንችላለን ስንታጠብበት ማለት ነው። ይህም የደም ዝውውርን ለማነቃቃት እና የእጽዋትንም እንዲሁም ደግሞ የእጽዋትን በመሳብ እንዲሁም ደግሞ ለፀጉራችን ጥሩ ማበረታቻ ሆኖ የራስ ቅላችን ላይ በማሸት በደንብ መታጠብ ያስፈልጋል ማለት ነው። ይህም ቁልፍ ባህሪያቶች ያሉት ነው ማለት ነው ግሪን ሶፕ ማለት ነው። ይህ ባህሪያቶቹ እንግዲህ ከሰልፌት ነፃና በጣም ተስማሚ የሆነ ዘላቂ የሆነ ከአንቲኦክሲዳንት በበለፀገ ጥሩ ጥቅምን የሚሰጥልን ነው ማለት ነው። ይህም በቀላሉ መልኩ ፀጉራችን ውብና ማራኪ ሆኖ እንዲቆይ የሚረዳ ነው ማለት ነው። እንዲሁም ውድ የቻናሌ ቤተሰቦች ግሪን ሶፕ ሳሙና የፀጉር መርገፍን በመከላከል ቅባት የያዙ የራስ ቅሎችን እንግዲህ በማጽዳት የተሰበረን ፀጉር ለማከም በጣም እለታዊ አጠቃቀማችን በጣም ጥሩ በማድረግ ይህ ከእጽዋት የተቀመመ ግሪን ሶፕ ሳሙና ተፈጥሮ እንግዲህ በጣም ጥሩ በመሆኑ ለፀጉራችን በጣም ወሳኝ ነው ማለት ነው። ለፀጉራችን እድገት ማለት ነው። የቻናል ቤተሰቦች እና ይህንን ግሪን ሶፕ ሳሙና በመግዛት እንግዲህ ተጠቀሙበት። በጣም ጥሩ ውጤትን ለፀጉራችሁ ታዩበታላችሁ። ለራስ ቅላችሁ መጽዳት ጥሩ ውጤትን ታዩበታላችሁ። በተለይም ከፀጉራችን ላይ ፈንገሶችን በመዋጋት እንዲሁም ደግሞ ፎሮፎርን በመዋጋት የሚሰራ ጥሩ የፀጉር ሳሙና ነው ማለት ነው። ገዝታችሁ ተጠቀሙት። በሳምንት ውስጥ እንግዲህ ፀጉራችንን የሳሳውን የፀጉራችንን ክፍል በማብዛት ጥሩ እንዲሁም ከግንባራችን አካባቢ ፀጉር የሻሸብን ሰዎች
እንዲሁም ግንባራችን ላይ በማሸት እንግዲህ አረፋው ጥሩ ነው ማለት ነው ለፀጉራችን ወይም ለራስ ቅላችን። ስለዚህ ይህንን ግሪን ሶፕ ሳሙና በመጠቀም ፀጉራችሁን ማሳደግ ትችላላችሁ። እንዲሁም ፎረፎርን መዋጋት ትችላላችሁ ማለት የቻናሌ ቤተሰቦች። እስኪ ይህንን ሳሙና በመግዛትና ሞክሩት፣ ተጠቀሙት፣ ውጤቱን ታዩታላችሁ ማለት ነው። ለዛሬ እንግዲህ ይሄን ይመስላል ይዤላችሁ የመጣው ፕሮግራሜ። በቀጣይ ከሌላ በስነ ፕሮግራማችን ጋር እስከምንገናኝ ድረስ ለዛሬ በዚሁ አበቃለሁኝ። ሰላም ሁኑልኝ።